ጤና ይስጥልኝ እንዴት ናችሁ? የሰኒ ቲዩብ ተከታታዮች እንዴት ናችሁ? ዛሬ የሄር ማስክ ይዤላችሁ መጥቻለሁ። በጣም ምርጥ ፕሮዳክት ነው፣ ትወዱታላችሁ። ይህን ፕሮዳክት አማዞን ላይ ታገኙታላችሁ። ከስር ፕሮዳክቱን አስቀምጥላችኋለሁኝ። በጣም ምርጥ ሄር ማስክ ነው። አጠቃቀሙ መጀመሪያ ትታጠቡታላችሁ ፀጉራችሁን በሻምፖ ማለት ነው። ኮንዲሽነር አያስፈልጋችሁም። ይሄ ዲፕ ኮንዲሽኒንግ ማስክ ነው። ከታጠባችሁ በኋላ ፀጉራችሁ እርጥብ እንዳለ እንደዚህ እንደምከፋፍለው አድርጋችሁ በደንብ አድርጋችሁ ይሄ ፕሮዳክት እንደምታዩት በጣም ብዙ መጠቀም አያስፈልገውም። በጣም በትንሹ ይበቃል። በደንብ እንደዚህ በእጄ ያረኩት እንዳለውት ያረጋችሁ በደንብ ታስማሙታላችሁ። ቆዳችሁን አታስነኩት። እንዳልኩት ይሄ ፕሮዳክት ፀጉራችን ድርቅ ለሚል እንዲሁም ደግሞ በቀለም የተጎዳ በእሳት በዚህ በጣም የተጎዳ ፀጉር ትሪት ያደርጋል። ቢያንስ ከተቻለ በሳምንት አንዴ ካልተቻለ ደግሞ በወር አንዴ እንደዚህ ትሪት ልታረጉት ትችላላችሁ ማለት ነው። ፀጉራችን እየደረቀ ከመጣ ውሃው ማለቴ ነው እንደዚህ ስፕሬይ ማድረግ አትርሱ። ምክንያቱም ደረቅ ፀጉር ላይ ትሪትመንት ሲደረግ በደንብ አይገባም ወደ ውስጥ እና ውሃ በደንብ ስፕሬይ እያደረጋችሁ እንደዚህ እንደምታዩት በደንብ በእጃችሁ እኔ እንደማደርገው ያደረጋችሁ ተቀቡት።
እንግዲህ ትሪትመንቱን በደንብ ከቀባችሁ በኋላ ደግሞ ቆዳችሁን ደግሞ በእጃችሁ መሳጅ አድርጉት። ይሄ ምንድነው የደም ዝውውርን ፕሮሞት ያደርጋል። የደም ዝውውር ደግሞ የፀጉር እድገትን ያፋጥናል ማለት ነው። እንዲደረቅ ብሎ ስለተሰማኝ ትንሽ ውሃ አድርጌበታለሁኝ። ምክንያቱም እየደረቀ ስለምጣኝ የፀጉር በጣም ብዙ ነው፣ እንዲሁም ደግሞ ቶሎ የመድረቅ ባህሪ ያለው ለዛ ነው። ቀለምን በጣም ስለተጎዳ እንደዚህ ትሪት መደረግ አለበት። እንግዲህ ይህንን ከጨረሳችሁ በኋላ ከ20 እስከ 45 ደቂቃ ከተቻለ ማለት ነው ፕላስቲክ ሸፍናችሁ አስቀምጡት። ስቲም ቤት ውስጥ ካላችሁ ስቲም ልትገቡበት ትችላላችሁ። ስቲም ከሌላችሁ ደግሞ ፕላስቲክ አድርጋችሁ ጠቅልላችሁ በፎጣ ለ45 ደቂቃ አስቀምጣችሁ መታጠብ ትችላላችሁ ማለት ነው። የትሪትመንቱ ሽታ በጣም ነው ደስ የሚለው። በጣም ትወዱታላችሁ። እንግዲህ ሸፍነን ለ45 ደቂቃ ቆየነው በኋላ እንግዲህ በውሃ ብቻ ነው ልቅልቅ የምንለው በደንብ እስኪጸዳ ድረስ በውሃ ነው። ሻምፖ አናደርግበትም ማለት ነው። ከዛ በኋላ ልስላሴው፣ ወዙ፣ ሁሉም ነገር በጣም ነው የሚያምረው። እንደምታዩት ከዚህ ቀጥሎ እንዳለው ማለት ነው። በጣም ነው የሚያምረው። ከዚህ በኋላ ልታደርጉትም ከፈለጋችሁ ወይንም ደግሞ የምትፈልጉትን ማድረግ ትችላላችሁ ማለት ነው። እኔ አላደርቀውም። ከዚህ በኋላ ያለውን ፓርት ትሰራላችኋለሁኝ ምን እንደማደርገው ማለት ነው።